ዩሪ ነገር ዩሪማ ሰማሹ የተባለውን አብረሽና ሩታ ሊጋቡ ነው። ዩሪማ ጋይስ አሁን ምን እንደምናደርግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለሽ። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሻለሁ፣ ፈታ አደርግሻለሁ ምናምን እና የክሩ ሳይሆን ማለት ነው። አሁን ደግሞ የነገ ፕሮግራም ምን አይነት መሰላችሁ የሚሆነው? እኔና ሩታዬ ብቻችንን የምንዝናናበት የራሳችን ታይም ያስፈልገናል አይደለ? ስለዚህ እኔና ሩታዬ ለብቻችን አሪፍ ታይም እናሳልፋለን። ያዝልኝ ቀጠሮ ቦታ ምረጥና ወይ ሀረር ወይ ሸገር አጫውተኝ ቶሎና ያዝልኝ ቀጠሮ ቦታ ምረጥና። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ያማን ነው ወይ? አለን እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ፏሽ ብርቅ ብለን ፋሚሊዎቻችን እንደዚህ አምሮብን ዱባይን መስለን ሁላችንም መነጽር አድርገናል። ለምን ያላረገው የምር ቅር ይለዋል። አጣልቀስ በቃ ፋሚሊዎች በስማ ገና ዱባይ እንደተገባ ተሸመተ። ከዛ ፋሚሊዎች ወዲያው ድምቅ ብለናል። በዚህ ግዴታ ቁንጣ ነው እዚህ ሀገር ከሆናችሁ አልቀረ መልበስ ያለባችሁ ማለት ነው። በዚህ እንተማመን እንዴ ጽጌ እግር አለኝ እንጂ እኮ ያለው አለ። አንቺንም አልጨመረም እንዴ እግር አለኝ። እኔ የሚያው የሰይጣን ኮሎኳዴ አለ። በምን ሁላችንም እግራችን ነው። እግዚአብሔር ይመስገን። አይ የሚያምር እግር ያለን ፋሚሊዎች ዛሬ እንደዚህ ፏሽ ብርቅ ድምቅ ብለን ከተማዋን ዞር ማለት ያለብን ይመስለናል። እንግዲህ መኪናችንን መታለች መሰለኝ። እንገባለን፣ ዞር እንላለን፣ አሪፍ ታይሞችን እናሳልፋለን። እንግዲህ የመጀመሪያዋ ምሽት ትንሽ ትከብድ ነበር፣ ሙቀት አለች ምናምን ደስ ይላል። ግን የምሬ ነው ቫይቡ ደስ ይላል። በምንም በቲሸርት እንኳን ብትሆኑ የትኛውን ቦታ ወጣችሁ መግባት ትችላላችሁና ሁሉም ነገር ያምራል፣ ይደምቃል። ምን እያሉሽ ነው ጽጌ? ኧረ ተወኝ በእናትህ ይዘውኛል ከዛን ጀምሮ። አንተ ልጅቷ አለቀቃት ያሙ አይደል? እና ፋሚሊዎች ሩታዬ እንዴት አያችኋት? ግን የሌላው ሌላ ነው። ያምሮብሻል። በኢየሱስ በቃ ሌላ ታሪክ አብሪ ዘንጣን ጽጌ ማለት ባይዘው በቃ እንዲህ ካለ ያው ተወላችንም ጽጌን ያማረባት ሌላ እና ለማንኛውም ፋሚሊዎቻችን እንደዚህ ፏሽ ብርቅ ድምቅ እያለን ጊዜያችንን የምናሳልፍ ነው ማለት ነው የሚሆነው። ዛሬ የሆነች ቦታ እንሄዳለን። ከዛ ወይ አሁን ማን ነው ጋባሽ? አሁን ጋባሽ እዚህ አልጋብዝም። ከመደጋሽ ሰብስቡና አዲስ አበባ ጋብዙ። ቴንክ ዩ። እኔም አንቺ ነሽ ማለት ነው ጋባሽ? ልቆልፍ ወደ ትለን ነው አንዴ ለሜሪ ሞላርባስ እስቲ አንዴ እና ለማንኛውም ፋሚሊዎቻችን እንደዚህ ፏሽ ብርቅ ድምቅ እያልን አሪፍ ታይሞችን የምናሳልፍ ይሆናል ማለት ነው። ግን ደግሞ ማለት ነው ምን አይነት ስሜት ተሰማችሁ ዱባይ ከገባችሁ ጀምሮ? ግን ለየት ያለ ድባብ አለው አይደል? አለው። እኔ ደግሞ በተለይ የሚሰማኝ የሙቀት ስሜት ነው። የሙቀት ስሜት ሁላችንም እየተሰማን ነው አይደል? እኔ ማታ የተሸወልኩት ምንድነው ቀዝቃዛ ነገር ስለሞቀኝ ጠጥቼው ቶንሲሌ ሲራት ፉል ብያቸው ለምኛቸው ምናምን እና አሁን ተሻለ ግን አላጠፋም ማለች እና አብሻ ጠፉልኝ። ያው ደረው ያደረኩ እና አሁን ተሻለ እና ለማንኛውም ከዚህ በኋላ ግን ማለት ነው ጠዋት ነው መነሳት ያለብን ብለን ማታ ወራንና ስንት ሰዓት ብንነሳ ጥሩ ነው? ከቀኑ 10 ሰዓት እዚህ ሀገር ማለት ነው ሰዓቱ የተለያየ ነው። ማታ በቃ ትዞራላችሁ ምናምን ይነጋባችኋል። ቀን ደግሞ 10 ሰዓት ነው የምትነሱ ከእንቅልፋችሁና ትንሽ ግራ ያጋባል ሰዓቱ። አሁን መውጣት ይከብዳል መሰለኝ ሙቀት ነው በጣም ጠዋት ማለት ነውና አሁን ግን አሪፍ ታይም ላይ ነው የወጣነው። 10 ሰዓት ትንሽ ዞር እንላለን። እንግዲህ ፋሚሊዎቻችን ፏሽ ብርቅ እንላለን፣ ድምቅ እንላለን። ሜሪ ችግር አለ? ኧረ አይደለም። እና ፋሚሊዎች ሰርፕራይዝ ደግሞ አላችሁ። በዚህ ሁለት ቀን ብዙ አዳዲስ የሚመጡ ሰዎች አሉ ከአዲስ አበባ ለሰርጉ ብለው እንግዲህ እነሱንም እናሳያቸዋለን። ሰርፕራይዝ ነው የምናደርጋችሁ። እንግዲህ በኔ ሰርግ፣ በሩታዬ ሰርግ እንዲሁም ደግሞ ሌሎችም ይቀጥላሉ። በእነሱ ፕሮግራም ብዙ እንግዲህ አብሮን የሚያሳልፍ ሰው እየመጣ ነው ማለት ነው። ፋሚሊዎቼ ኮንግራ ማለት ፈልጋለሁ። ለምትመጡትም ዌልካም እንላችኋለን፣ እንቀበላችኋለን ከኤርፖርት ጀምሮ። አሁን እኛ ዱባይ ገብተን ሌሎች ሰዎች ሲመጡ እንቀበላለን ነው አይደል? አዎ።
አሁን ተቀበሉ። ለምን ቅር አለሽ? ምንም ቅር ብሎኝ አይደለም። ቀለበቱ ነው ቅር ያላት። አረጋለሁ አረግላታለሁ። ለጽጌ ነው ወይንስ ለልጅቷ ነው እንጂ እሷ ያስጨነቀ ቀለበት ፕሮግራም ነው። እኔ ናፈቀኝ ወይ ማታ አልተረበሽክም? ዳኒ ረጅም ሰዓት ስልክ ሲያወራ እኔ አልሰማሁም። ይቅርታ አድርግልኝ ሜሪዬ፣ አልዋሽም። እኔ አልሰማሁም። እውነት ሄሎ ማሰብ ጀመርካ እና ፋሚሊዎቻችን እንግዲህ እዚህ ሀገር ማለት ነው የሚያዩን ሰዎች በሙሉ በቃ ዝም ብለው ሰላም ይሉናል። ፈረንጆቹም አረቦቹም የትኛውም ሀገር ያሉ ሰዎች ከለራችንን ወደውታል። አይ ቲንክ ከለራችን ብቻ ሳይሆን በቃ የሆነ ወዛችን ኢትዮጵያ ይሸታል። ደም ግባት ደግሞ ታዩ በቃ እሱ አይነገር ጭራሽ እኔ ካለው ማለት ነው መደበር የለም እና ሁሉም በቃ አዝናናቸዋለሁ ነው። ስለዚህ ከመጀመሪያ እስከምንወጣበት ቀን ድረስ ምንድነው ዳኒ ምንድነው እዚህ ጋር ነገር እኔ በኪናችን መጥቷል። ፋሚሊዎቻችን ትንሽ ደቂቃ አስጠብቆናል። እንቆጣዋለን። ይሄ ፍቅር ታንክ ዩ በዛ በኩል ለማንኛውም ፋሚሊዎቼ ዱባይ እንግዲህ ያገኘነው ምርጥ ወንድማችን ላስተዋውቃችሁ፣ ቢኒያም ይባላል። ምርጥ ጓደኛችን ነው። የትኛውም ሰው ማለት ነው ሲመጣ አዝናንቶ 1 ወርም 2 ወርም 15 ቀን 10 ቀን ይሁን አዝናንቶ የሚመልሰው የትኛውም የኢትዮጵያ ሰው ሲመጣ እንግዲህ ቢኒያም ነው። ተዋወቁት በዚህ አጋጣሚ። እንግዲህ እስከምንሄድ ድረስ 15 ቀንም ይሁን ወርም ይሁን ከኛ ጋር አብሮን ይሆናል። ሰላም ብላችሁ እኛ ፋሚሊዎች ናቸው። ባይዘው ሰላም ብለናል። እንግዲህ ደስ ብሎናል ከእናንተ ፋሚሊ ጋር ስለተቀላቀልኩ ምናምን። ያው እንግዲህ በሰፊው ደግሞ ብዙ ነገር የምናደርጋቸው ነገሮች ይኖራሉ። በቃ እንገናኝ አይደል? ቪዲዮ ላይ ባይዘው የምርጥ ልጅ ነው። እግዚአብሔር ነው ብላችሁ ከኤርፖርት ጀምሮ ማለት ነው ከኤርፖርት ጀምሮ ተሯሩጦ መኪና ይዞ መጥቶ ምናምን በቃ ምን ልበላችሁ ወንድም ማለት ትችላላችሁ። እና በጣም ደስ የሚል ነው። በጣም ወደነዋል። እንግዲህ 3 ሳምንት ከቢኒ ጋር ነው የምንፈልገው ቦታ እየሄድን የምናሳልፈው። ሌላው ምንም ስጋት አይግባችሁ። እንግዲህ የሚመጡም ሰዎች ካሉ ቢኒ አለ ማለት ነው። ፋሚሊዎቻችን በየትኛውም ሰዓት ማግኘት ትችላላችሁ። ልክ ልንሄድ ስንል ስልኩን ምናምን ስለምናስቀምጥላችሁ እናንተም ስትመጡ ደውላችሁ ታገኙታላችሁ ማለት ነው። እንግዲህ ዱባይን እንዞራታለን ማለት ነው። ፋሚሊዎች ተከታተሉ። እንግዲህ ፋሚሊዎቻችን አሁን ወደ ዱባይ ሞል አካባቢ ላይ እንገኛለን። እንግዲህ እንዴት እንደሚያምር አጠይቁኝ። የተለያየ ዜጋ ምናምን የሚመጣበት አካባቢ ነው ያለነው እና አይዘው ማለት ነው። እየመሸ ነው ግን ደግሞ ይሞቃል። እያቸው እዛ ጋር ምን እንደሚሰሩ እያቸው እና በቃ በራሳቸው ዓለም ነው ያሉት ሁላቸውም። ዳኒም፣ ጽጌም፣ ሩታ በተለይ ደግሞ በቃ ሌላ ዓለም ላይ ያለች ነው። ሌላ ፕላኔት ላይ ያለች ነው የሚመስለውና አምሮባቸዋል። ደስ ይላል። ግን ደግሞ ፈታ ዘና እያለን ነው። ከዛም ባለፈ ደግሞ ማለት ነው እስኪ ሁላቸውንም እየዞርኩ ልጠይቃቸው። ሜሪ እኔ ነው ቆይታ በቃ በጣም ደስ ይላል። በስማም በቃ ይሄን ድባብ ማየት በጣም ረጅም ጊዜ ነበር። በጣም ደስ ይላል። በተለይ ደግሞ ከዚህ ቲም ጋር ደግሞ ሲሆን የተለየ ነው። ያባይጠጌ ብቻ ለብቻ ቃለ መጠይቅ ላድርጋችሁ። ቆይታ እንዴት ነበር? አንተም ትጠይቃለህ ግን ውጣ። ቆይ እሺ ከኔ በኋላ አሁን ጽጌ ትባላለች። ምናልባት ለማታውቋት ጽጌሬዳ ነው ስሜ፣ ግን ጽጌ ብለን አጠር እናድርገው ይሻላል። ኦኬ እሺ። ለማንኛውም ፋሚሊዎቻችን ከጽጉ ጋር ተመልሼላችኋለሁ። ጽጉዬ እንዴት ነው ቆይታ? ጽጉዬ በጣም ቆንጆ ነው ቆይታ ጋይስ። በጣም እየተፍታታ ነው። በጣም ደስ የሚል ጊዜ እያሳለፍን ነው። በጣም ወድጄዋለሁ። ዱባይ በጣም ነው የምታምረው። አውቀው እኮ ነው ያቸው። ኧረ ብታዩ በጣም ጸባያቸው ተቀያይሯል እዚህ ሲመጡ ማለት ነው። እና በጣም አሪፍ ጊዜ እያሳለፍን ነው። አብርሽ በጣም ደስ ብሎኛል። ደስ የሚል ጊዜ እያሳለፍን ነው። በጣም ደስ ይላል። ላይፍ እዚህ አካባቢ ወደድሽው? በጣም ይሄን ቦታ በጣም ነው የምወደው በእውነት በጣም መጥቻለሁ። አዎ ግን በጣም ነው ደስ የሚለው ይሄ ቦታ በጣም በቃ ደስ ይላል። ዳኒ ሴቷ ጋር ሄደልሽ ጽጌ ያው እና ዳኒ ኧረ ና ወደዚህ ና ዳኒ ና አይተናል። ና ዳኒ ና ምን እንዳልከው ታውቃለህ? ለጽጌ ማለት ነው ዳኒ ሴት ጋር ሄደላታለሁ። ና አቋርጣ ኢንተርቪውን አቋርጣ እየሮጠች ሄደች። ከህንድ ጋር እየቺ ማለት ከሷ ጋር አልሽ? ኧረ እሷ ከባሏ ጋር እቺ ልታጣለኝ ነበር ከሰው እና አንዴ ነው ቆይታ ዳንሻ
ቆይታ በጣም ዛሬ ሁለተኛ ቀናችን ነው። ያ እየሰራን ነው። ለምን እንደምትገቡብን ሁለታችሁ እንዴ? እናንተም ልትገቡ ነው? እሺ ውድ ቤተሰቦቻችን እንግዲህ ዛሬ በጣም ደስ የሚል ቆይታ እያሳለፍን ነው ዱባይ ላይ። አብርሽ ከሰርጋችሁ በላይ ሰሞኑን የምናሳልፈው ላይ ከባድ ይላልና የሰርጋችሁ ደግሞ ቫይብ እንዴት ያልፋል የሚለው ነገር ሀሳቡ ነው። መሀል ላይ መርከብ አምጥተን ማለት ነው ዘርግተን እዚሁ እናልቀው ቀለበት ፕሮግራሙ ይቻላል። ዋላ ከቻላችሁ ግን መሀል ደግሞ ገብተህ ቢሆን እንደዚህ እዩዋኛ ደግሞ ወጥተህ ብታረግላት ብዬ አሰብኩ። ማለት እንደዚህ አሁን ስንይ አሳ እየጠበቅ ብለህ አንተ ከውስጥ ፍልቅ ብለህ እንደዚህ እንዳፋ ማለት ነው። በጣም ጥሩ ባይታመጣ አይደል እንዴ? እንደዛ ቢሆን የሚሻል ይመስለኛል ብዬ አስባለሁ። ግን በጣም ደስ የሚል ቆይታ ነው ያለን በእውነት በጣም ደስ ይላል። በጣም እና ዱባይ ያላችሁ ቤተሰቦቻችን እንግዲህ ይኸው በጥሪያችሁ መሰረት እና ደግሞ የእነ አብርሽን እና ሩታን ሰርግን በማስመልከት እንግዲህ ዱባይ ላይ ተገኝተናል። እንግዲህ እየመጣችሁ ማግኘት ከፈለጋችሁ ከኛ ጋር ታይም ማሳለፍ የምትፈልጉ ከሆነ ኤኒ ታይም ትችላላችሁ ማለት ነው። አንተ ቀውላላ ለምን ደብገባብኝ እና እየመጣችሁ ማሳለፍ ትችላላችሁ። ምን ያክላል አንተ ቁመቱ የእውነት ይሰማል። እግዚአብሔር ቀውላላ ቀውላላ ማኛም ሀገር አንችልም ኮንፈረንስ ምን እንደሚያክል አይታችሁ። ኧረ እግዚአብሔር ያቸው ካሜራ ዙራ አሳያቸው ያቸው ፎቶ አንሳን ምናምን እያሉ ኧረ ፋሚሊዎች በቃ እኛ ልንኖርም አይደለም በእንደዚህ አስተያየት። ሜሪ የጀነጀነች ነው የምሪ። ኧረ ፋሚሊዎች እኛ ጠጌ ሊበሉት ነው። አንተ ሊበሉት ነው። ኧረ ጎንበስ አለ እግዚአብሔር ጎንበስ ብሎ እየቀረጣቸው ነው እያየ ነው። ተመችቷል በለው። ኧረ ዳኒ ጠጌ በቃ ሚስታነት እሺ ለማንኛውም ፋሚሊዎቼ ጽጌና ሜሮን አልቻልናቸውም እዚህም እዛም። እሺ ማን ይቀራል መሰላችሁ? ሩታዬ ትቀራለች። ሩታዬ ነይ ወደዚህ። ሃይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንዴት ነው ቫይብ? መሀል ዱባይ ላይ እንገኛለን። ጥሩ ቆንጆ ቫይብ እያሳለፍን እንገኛለን። በረም ኢንጆይ እያደረኩኝ ነው። እኔ ለሱሩሻ እየተዝናናሽ ነው? አዎ በጣም እና ሁላ በጣም ብቻ ቪዲዮ ምናምን እየቀረስኩኝ ነበር ሁላ እነሱን ትቻቸው። ምክንያቱም በቃ ያለው ቫይብ በጣም ስላስደስተኝ ማለት ነው። ይሄን ይመስላል ጋይስ። እንግዲህ ፋሚሊዎቼ እኔም ከሷ ጋር ሌሎቹም የሌላቸው ዞር እያሉ እየፈለጉ ታይሞችን እያሳለፍን እንገኛለን። ዛሬ ሁለተኛ ቀናችን ነው። ነገ ግን ማለት ነው የሆነ ቦታ ይዣት ልሄድ እፈልጋለሁ ሩታዬን። ስለዚህ ሰርፕራይዝ ይኖራቸዋል ብዬ አስባለሁ ለሁላችሁም ማለት ነው። ጋይስ አሁን ምን እንደምናደርግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለሽ። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሻለሁ፣ ፈታ አደርግሻለሁ ምናምን እና የክሩ ሳይሆን ማለት ነው። አሁን ደግሞ የነገ ፕሮግራም ምን አይነት መሰላችሁ የሚሆነው? እኔና ሩታዬ ብቻችንን የምንዝናናበት የራሳችን ታይም ያስፈልገናል አይደለ? ስለዚህ እኔና ሩታዬ ለብቻችን አሪፍ ታይም እናሳልፋለን። ነገን በጉጉት እንድጠብቁ በአክብሮት ጠይቃለሁኝ። እና ፋሚሊዎች ዛሬ እነ ሜሮን ግን አልቻልኳቸውም። እኔ ምን አለበት አሁን ቢነግረኝ ወዴ ለነገ እኮ በቃ ተባባልን አይደለ? ከቻለን ማለት ነው ፎቶ ምን ለቅላችኋለን። የሚገራርም ፎቶ ተነስተን ግን በጣም ትወዱታላችሁ በእርግጠኝነት። ቫይቡ ምርጥ ይሆናል ብዬ አስባለሁኝ። እና ሩታዬ በጉጉት ጠብቂሽ። እንግዲህ ሆዴንም እየቆረጠኝ ቢሆን ይችላል። ምን ይደረጋል? አንድ ያናገረም ካለ አይቆረጥሽ። እዚህ ሀገር የሚቆርጥ ምግብም የለም ሲጀመር። አብዛኛው እንግዲህ ሀገር ያው የሩዝ ሀገርም ስለሆነ ሩዝ እየበላን ነው። ሩዝ አትክልቶች ምናምን እየበላን ነው። ግን ደስ ይላል። ብቻ እኔ በጣም ወድጄዋለሁ። ለማንኛውም አሁን ሜት ትችያለሽ። ቆንጆ የሀበሻ ምግቦች አሉ። ባይዘው እሱንም የሀበሻ ቤት እኮ አለ ፋሚሊ በጣም ያማምር እና እዛም እየበላን ነው። እና እንጀራ ምናምን ስንፈልግ እዛ ነው እየሄድን ያለ ነው። እንዴ ኧረ ፋሚሊዎች ጋር የሚሄድባቸው ብቻቸውን ቀሩ። አሁን በህብረትም ብንሆን ችግር የለውም። ለእያንዳንዳቸው ጥያቄ ስለጠየቅኳቸው ማለት ነው። እና ፋሚሊዎቻችን አንዳንድ ቦታዎችም እየተዟዟረን የምናሳያችሁ ነው ማለት ነው የሚሆነው። ግን በጣም ነው የሚያምር ያለው ቫይብ በለው አንተ ደስ ይላል። ግን እንዴ ምን ነው ተሸካከማችሁ ቤተሰቦች እንግዲህ አሪፍ ጊዜ እያሳለፍን ነው። እናንተም ከኛ ጋር አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ ምን ያህል አሪፍ እንደነበርና ደስተኛ እንደነበሩ ይንገሯችሁ አይሻልም? እንደ ሀሳብ እኔ ምን መሰላችሁ ቅዝቃዜያችን ምና ቶንሲል ያመኛል። ባለፈው ቢታመምኩት ቶንሲል ነበር እዛ ካያስታውሳችሁ። ኤሲው በጣም እየከበደኝ ስለሆነ ቶንሲልን እያመመኝ ነው። ለዛ ነው በፔርሙስ ሻይ ተሸክሜ እየሄድኩ ያለሁት። ይሄን የሚያክል ፔርሙስ ይዤ የምዞረው ቶንሲልን እያመመኝ ስለሆነ ነው። ጀስት ደግሞ
ሙቀት ነው። ኤሲ መብራት ግዴታ ነው። ከቤት እየተጣላው ነው ያለሁት። ልታስወጡኝ ነው ሀሳባችሁ ምንድን ነው? ኤሲ ካላጠፋችኝ ወይኔ ከቤት ወጣ። ኤሲ ኦፍ አድርገን የተኛው እንደገባው ኦፍ ያደረኩት አልቻልኩም። ኤሲው በጣም ነው ቶንሲል እያሳመመኝ ያለውና አይ ትናንትና ማታ እንኳን የእውነት እግዚአብሔርን ያየሁት ነገር ግን ዳኒ በሽታ አትችልም። አሁን በብቻ ኢየሱስ የስለት ልጅ ነው ዳኒ። እግዚአብሔር እንደዛ በዛ እንትን ሙቀት ኤሲ ጠፍቶ የደረብኩልን ኮንፈርት ተሰሰለ ኮንፈርት ደርቤለት እግዚአብሔርን ወደዛ ሄደ። ልጁ ያመጣል ብዬ አላሰብኩም እና ጠይቀችኝ ሪሴፕሽን ሶ ተርፋ መጣል እሱ ደረቀ እንኳን የእናንተ ኤሲ ጠፍቷል ምንድነው አራንተኛበት እንዴና አልቻልኩም። ማረቅስ ማለት ወስጄ ኮንፈርት ይሄው እንዳትመጣኪ እና ደስ የሚል ታይም እያሳለፍን ነው የምንገኘው። እንግዲህ እንደምታዩት ያለነው ዱባይ ሞል ነው። እዚህ ጋር ደግሞ ቡርጅ ከሊፋ አለ። በጣም ነው ግን በነገራችን ዱባይ የምታምረው እውነት። እና ደግሞ በጣም ብዙ ቱሪስት አለ፣ የብዙ ሀገር ዜጎች አሉና ደስ የሚል ቆይታ ነው የሚኖረን ብዬ ተስፋ አደርጋለሁ በዱባይ ላይ። ከዚህ በኋላ ማናችሁም ሜሮንም ጽጌም ፎቶ መነሳት ከፈለጋችሁ ወይ ቪዲዮ መቀረጽ ከፈለጋችሁ እኔ ያለው እኔ ከሌለው አብርሃም አለ ከማንም ወንድ ጋር ፎቶ ሲያነሳችሁ ባይ ወይሱ ወይ እናንተ በትልልቅ ሰርጎች ማለት ትንንሽ ሰርጎች ይገኛል ተብሏል። እንግዲህ ከፈረንጅ ጋር ነው የሚተዋወቀው። ግዴታ አይደለም እኮ ግዴታ አይደለም። ጫፌ ተናካኛለ አገባለሁ ያነሳኛል። ከዚህ በኋላ መጥቶ እሱ ወንድ ነው ፎቶ ያነሳል። እሱ ማንሳት ይችላል ማለት ነው። አንቺ ነገር አይደለም አይደለም ልክ አይደለም። እነሱ አንድ ሰው እንዴ ብቻ ይበለኝ ሄጄ እነሳለሁ እንዴ ልክ አይደለም። ጊዜ ታንተጋጣ ነው እኔ ፎቶ አላነሳም አልኩሽ እኔ አላነሳም አልኩሽ። አንዴ ሲጀመረና አበሻ እንደማልጠብስ አቀረበ ኦኬ ነበር ምንድነው ጽጌ አበሻ እንደማልጠብስ ይታወቅ ነበር። ከዚህ በፊት ታውቃላችሁ። ፈረንጅ ስለሽ አበሻ አታገኙ ፈረንጅ ነው የሚጠብሰው። በትልቅ ሰርጎች ማለት ደግሞ ትንሽ ሰርጎች ይገኛል የተባለው ለእኔም ነው ይመስለኛል። አንዳንዱ ጠብሷል፣ እኛ ደግሞ ሳንጠብስ አንሄድም። ቴንክ ዩ ጋይስ ቴንክ ዩ። ምንም የቱንም ያክል ነጫጭባ መጣ ማለት ነው እንደኛ እንደ አበሾች ማለት ነው። መልክ የለ ቁመና የለ እና ፈረካችሁ ላፊያ በተለይ ዳኒ እንኳን ጠብሰው አይደለም ሲጠብስ ራሱ አይተም በዚህ በጣም በዘይትም አልጠበስም በምንም አልጠበስ። ወይኔ ማርያሽ ለዳለዳለ እየጠራችኝ ነው። ማን እስቲ አንድ ብላ አዋራ እግዚአብሔርን ዳኒ ምንድነው? ታዩ እንዳታስመታኔ ሰው እዚህ ታዩ የራሱ ጉዳይ ሲጀመር ሊያበሽቅ ምንም መስል አበሸቀማ ላበሸቀማ ማለት ነው። ዳኒ የሚባል ልጅ ከመቼ ወዲህ ነው ነጭ ነው የምጠብሰው ምናምን የምትል? አዎ እኔ አበሻ አልጠብስም ታውቆኛል። እዚህ ሀገር ስገባ ቀኝ ጎኔን ቀለለኝ ጋይስ። ቀኝ ጎኔን ቀለል ሲለኝ በቃ እዚህ አካባቢ ነው ማለት ነው። ማይ ሀዝበንድ ኢትዮጵያዊነት ኩራት ኢትዮጵያዊነት ኩራት መልካም ኩራት ራት መልካም ኩራት የኔ ቆንጆ የእናንተን አላውቅም። ቀረች እኔን ሻለ ወይ ደስ ሲል ሳምር ወይኔ ጉዱ ፈላል። ወይኔ አየኝ ወይኔ በማርያም ምንድን ነው ደስ ሲል በማርያም እንዴ ከሴት ጋር ነው ጽጌ እኮ ሴቷ እህቱ ልትሆን ትችላለች ወይ ቤስት ፍሬንዱ። እኛ የለንበትም እዛውን ሰው ሀገር ላይ ተሳሳተ። ወይኔ ላሳያችሁ ጋይስ ሰማያዊ የለበሰው ነው ይቱማ ይታያችኋል። ሰማያዊ የለበሰው ጽጌ ማሳየት አችልም እንደዚህ ዞር። አሁን ይሄ ሁሉ ነገር ግን የምትቀብጩ እግዚአብሔርን አብሮሽ ስለሌለ ነው። አንዴ ዳኒ በማርያም ያዝልኝ በማርያም ሰማይ የለበሰው አይደለም አንቺ ነሽ እንደዚህ አድርጌ ሰማይ ላይ ሰቀይ ሳላወርድሽ አርፈሽ ቁጭ አንቺ ማለት ሂጂ አንተ እቺ ደፋር ናት። እግዚአብሔርን እንዴ ልጅ እኮ ከሴት ጋር ነው። ጽጌ አንቺ ጽጌ ኧረ እኔ ጽጌ እሺ እብድ ኧረ በማርያም ጽጌ ቁሚ እንጂ ወይኔ ዳኒ አላየ። ወይኔ ጉዴ መጣ። ወይኔ መጣብኝ። ይሄው መጣልኝ። ሄደ ወደዛ ብቻውን ሊያወራኝ ይፈልጋል ማለት ነው። እያየሽ ነው ጋይስ ሰማያዊ ደግሞ እኔ በሰው ሀገር ምንም ችግር አልፈልግም። የመጣሁት ሁለት ሙሽራ ልድር ነው አብርሽንና
ሩታን ስለሌላው ሙሽራ አይመለከተኝም። በሌላ ፕሮግራም ተጠርተን ነው የምንመጣው። ተጠርተን እኮ ነው የመጣነው። አንቺ ጽጌ ሴቷ እያየችን ነው። ረፊ እህቱም አቱን እኛ አናውቅም። እህቱን አስበርግጠኝ ረፊ እኛ ለሰርግ ላይ የመጣነው እንዴ? አንቺ እዛ ባሌና አዩብን ብለው እስር ቤት እንዳታስከትሽን ትቀልጃለሽ እንዴ? ረፊ እኛ አብርሽና ሩታን ልንድር ተጣርተን በክብር የመጣን ሰዎች ነን። ስለዚህ ረፊ ጽጌ አየኝ ማርያምን ከዚህ ቦታ ዞር ነበር። ቅድም ፎቶ አንሱን ብያየው ነበርና ችኳ ማለት ነው እዚህ ጋር ናት እኮ ረፊ። ወይኔ ጉድ የእውነቷን ነው እግዚአብሔርን። አንቺ ጽጌ ረፊ አገኛችሁት? አገኛ ነውና አውርተን ምናምን በኋላ እራት እንበላለን ተባባሉ። አምሮሽ ይቀራል። ይገባሽ አይደለ? ስሚ አይደለም አንድ ማለት 30 ፈረንጅ ይደረደር ማለት ነው። የዳኒ ያክል ማን ነው ያለሽ? አትልፊ እንዴት በእናትሽ ሲቆየን የዳኒ ያክል የትም ብትይኝ ይሄውና ይት ከኋላ ያለው ሰማያዊ ያረጋው ከሴት ጋር ነው። እንዴት ላውራው ጌታ? ከሴት ጋር ነው እንዴት ላውራው? እግዚአብሔርን ካሜራማን አስገባቸው። ከሴት ጋር ነው ከሴት ጋር ነው እሷ። አይኑ ኧረ ጽጌ በማርያም እንዳታስዋጥጪኝ ፊቴን። እኔ ግን ወይኔ አብርሽ የት ነው ሄደው? እግዚአብሔርን አብርሽ ጋር ደውልልኝ። ኧረ ችግር የለውም ረፊ ችግር የለውም። አንደኛ ነገር ወይኔ ደስ ሲል የሆነ ደስ ይላል። በቃ ጽጌ እግዚአብሔር እዚህ ጋር ልቁም ቢያንስ ይናደድብሻል። በረከት ይደርብኝ። በረከት ይደርብኝ። እኔ ቆንጆ እነ ሩታ የት ናቸው? አንቺ ቀልድ ነው። እግዚአብሔር እንፈልጋቸው እና አብርሽ ሙሽራ እኮ ናቸው። አንቺ እኮ ትልቅ ቦታ ነው። ቢጠፉብን የት እናገኛቸዋለን? ዋይፋይ ኮኔክት ማድረግ ይቻላል አይደል? ደግሞ ስልክ ሂጂ ይለኛል ሂጂ ይለኛል ሂጂ ብረሪ በሀገራችን ወግ በእምነትሽ ኑሪ ጋሳ ለጋሳ ማሳ ለማሳ ሰማሹ የተባለውን አብረሽና ሩታ ሊጋቡ ነው። ዮሬማ ዮሬማ ሾሽላ ያርግልን ኑሮ ያብርሽ ነው በለው። ሽላ ያርግልን ኑሮ ያሩታ ነው በለው።